ሰላም የላምሪ ቤተሰቦች እንዴት ናችሁ? ዛሬ ላምሪን ወደ ቤቷ ይዘናል እንዴት ነው? ብዙ መከራ አሳልፋለች፣ ብዙ ጭንቀቶችን አሳልፋለች እና አሁን ወደ ቤቷ መመለስ አለባት። እቃዎቿንም ይዘን መተና አሁን ግን ተከተሉን እና ላምሪ እና እኔ ቆይ እናንተ ግን ማለት እንዴት እንደዛ ልታረጉ ቻላችሁ? አንቺ ምንድነው ሁሉ ጊዜ አቦ ቤተሰቦችሽ ጋር አትኖሪም እንዴ? ምን ጎደለሽ እንዴ? ተመችቶሻት ነው አይደለም? አሁን እኮ ተስማምቼ እየመጣሁ ነው፣ ግን ደግሞ ታውቂያለሽ እኔ ከነሱ ጋር ጣልቼ ነው የወጣሁት። አሁን የሆነ ነገር ቢሉኝ እናደዳለሁ። ምን ተጎሳቅለሽ ነው እንዴ? ምንድነው አንቺ ከነሱ የሆነ ነገር እንትናችን ምናምን አትቀፋፊም እንዴ? አንቺ ዝም ብሎ በችግር ማለት እስከ መቼ ፋራ መሆን አራዳቶኝ እንዴ? አቦ እኛም እኮ እንደዚህ እኮ ነው እያለን የምንኖረው የእናት እንዴ እንደዚህ አምሮብሽ ከበለ አያይሽ እስቲ አንቺ እንዴ ተጎሳቅለሽ እስከ መቼ አራዳቶኝም እንዴ እንደኛ አራቦ። ስለዚህ አሁን እንግባ። እሺ ግን ፈርቻለሁ። አላውቅም ደግሞ ሻንጣ በጣም ይከብዳል። እሺ አግዙኝ በእናታችሁ። እና ግን እናንተ ግን ምን ጠፋችሁ ነው? እኔ ግን ገንዘብ ሳጣ ግን ጥላችሁ ሄዳችሁ ግን በስማ ከቤተሰቦቻችን ጋር ደግሞ ምን መስላለች? ወይኔ ተቆምሻል ደግሞ ወይኔ። አሁን ቆይ እስቲ ፋዘር ቤት አለ እንዴ? ቆይ እሺ ምንድን ነው ማለትሽ? መጠየቅ ያለብሽ ነው ትጠይቂያለሽ። አለቀ ካላስ ወይኔ ደረስን እኮ። እኔ እኮ በላዳ ነው ይዤ የመጣሁት እዚህ ድረስ። ይሄማ አይቻልም። እኔ ለራሱ ይችል ደረጃ ወርጃ አይደለ እንዴ? አልጋይስ እሺ ቤቴስ አልጋይስ ቤቴስ ቤተሰቦችሽ ጋር ያለው አልጋሽ ይሻልሻል። እቃሽ ምንድነው? ያውቃስ በቃ ታየው እጭ ምንድነው? አልጋውን ማለት ነው ትሸጭበታለሽ። ፋፊሽ ማለት ነው እንልበታለን። ቆይ ግን እናንተ እብዶች ናችሁ። ቆይ እናንተ ተለይታችሁ ነው የት ቅቅል ያልኩ ይቀልጃልሽ እንደኛ ቀርባች እኔ ማለት ብታይ አንቺ እዛ የተወሰኮሽ እኔና ነፂ ብታይ ሽር ጉድ እያለ ይመሳችሁ። ግን እናንተ ናችሁ ያወቃችሁበት። አንቺ ከዚህ በኋላ ማወቅ አለብሽ። እኛ የጓደኞችሽን ግን ሰነድ ማድረግ አለብሽ። ትንሽ ነቃሽ። ልክ ናችሁ። እኔ ምን በወጣኝ እዛ ብቻ የምትወሰቁለው አሁን ማለት ነው። ቆይ ሳንገባ በፊት እንደሽ መጠየቅ ካለብሽ ትጠይቂያለሽ። ያለውን ነገር ማድረግ አለብሽ። ከዛ የእነሱን ልብ መመለስ አለብሽ። አሁን ከዛ ፏ ብለሽ እንደኛ ትኖሪያለሽ። አሁን እንግባ። የእነሱን ልብ ካለሽ እናንተ አትስተውሱም። ቆይ ያረኩ ለእናንተ ያያተለ እየጠበኩ ምሳ እየሰራሁ በእናንተ ምክንያት እኮ አሁን በቃ ነይ ግቢ። ቆይ አባትሽ ላይ ድፍት ማለት አለብሽ። ነግሬሻለሁ። በኋላ እኛንም እንዳታስጠምቂ ደግሞ አንቺ ምን አሰምትጠመዱ ወሬ ነው? አይ እንዴ በቃ ያዙና ምግባ። ቆይ ሳንዲ ስልክ አናግሬ ልምጣ። ስልክ ልታወሪ ነው? ወይ አንቺ ሁሌ ቢዚ ስልክ ማውራት ምንድን ነው? ቆይ አንቺ የነሳ እንዴት ማማቻው ተወደ እንዴ? ላምዬ በጣም ይቅርታሽ። እውነቴን ነው እንዳለብኝ እውነት በጣም አስቸኳይ ጉዳይ ገርሞኛል። በጣም ይቅርታ። ኧረ ነፂ በጣም ይቅርታ። በቃ አንቺ እንደምንም ብለሽ እንትን በያት እንደ ነገር ነገር ይፈጠርስ ምንም አይፈጠርም። ደውዪ በቃ እግራቸው ላይ ተንበርክከሽ ቢሆንም የሆነ ነገር አድርገሽ እንትን ማሳመን አለብሽ። አንቺ የሆነ ነገር ብለሽ ማሳመን አለብሽ። በቃ ነፂ በቃ ደውዪልኝ። ደግሞ ነገ እንገናኛለን። የምንሄድበት ቦታ አለ። በይ እሺ ደውዪ ነፂ። በቃ እሺ በይ አዞራችሁ። ቻው በቃ እሺ የምንሄድበት ቦታ አለ። የት ነው የምንሄደው? አንቺ ደረስን አኩኪሽ ሰላም ነው እንዴ? ላምዬ እንዴት ነሽ? አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ ውዴ? እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። እንዴት ነሽ? አለሁ። እንዴት ነሽ? ደህና ነኝ። እንኳን ደህና መጣሽ። በይ ይቅርታ ጠይቄ እሱንም እኔም አዝኜብሻለሁ። በእርግጥ ግን ይቅርታ ጠይቄ ይቅርታ አልሆናለሽ።
ድሮም እንዳይሆን ነበር ያደረግሽው። ያው አልሆን ብለሽ ተመልሰሽ መጣሽ አይደል? እኛ ሲጀመርም ይቅርታ አናደርግም ማለት ነው። በራስሽ ፍቃድ ነው ያልሽው። ራስሽ ደግሞ ተመልሰሽ መጣሽ። እንኳን ደህና መጣሽ። መልካም ይቅርታ በቃ እሺ፣ ይቅርታ አድርግልኝ። ተሳስቻለሁ፣ አጥፍቻለሁ። ደግሞ ሌላ ነገር አስቤ አልነበረም። በቃ ራሴን ለመቻል ካለኝ ጉጉት አንጻር ነው ከቤት የወጣሁት። እሱም በመመካከል ሲሆን ነው እንጂ በእንደዚህ በራስሽ ሁኔታ ሳይሆን በመመካከል ሲሆን ነው። እንግዲህ ራስሽ ብለሽ ከመጣሽ ጥቅም ይኸው ተቀብላ ነው ይቅርታሽን። ቁጭ በይ ተነሽ ነው እና ኑሮ እንዴት ነው? ይቅርታ ጠይቂ። ጉልበቱ ላይ ተንበርከሽ ይቅርታ። አሁን አንቺ ያደረግሽው እንደ ቀላል የሚታይ አይደለም። ዝም ብለሽ እንደንትን መጥተሽ ይቅርታ ብለሽ ዝም ብለሽ ነገ ጧትም ደግሞ አንተም ዝም ብለህ እንደምንትን የምትላት ለምንድን ነው እንደዚህ በቀላሉ ዝም ብለህ ይቅርታ የምታደርግላት? ምን ማድረግ አለብኝ? ምን ማለት ነው ምን ማድረግ አለብኝ? ነገ ጧትም እኮ እንደስታ ልትሄድ ነው እና ደስ ባለ ሰዓት ደግሞ እንደዚህ እንድትመጣ ነው የምፈልገው። ምን ማለት ነው እንደዚህ ይቅርታ ብለህ ዝም ብለህ የምትቀበለው? አሁን የመጨረሻዋ ነው እንግዲህ። ከአሁን በኋላ የሚፈጠረው አይታታል አይደል? አንድ ቤት እየዞረች እንደዚህ ስትሆን የነበረው ያንን ለምንድን ነው ይሄ ሁሉ የሆነው? በራሷ ጥጋብ አይደለም እኮ። አሁን እኮ ይቅርታ ጠይቃለሁ፣ ይቅርታዬንም ተቀብሎኛል እንዴ። ለምንድን ነው ይቅርታ? እንደዛ አይደለም ይቅርታ ማድረግ ያለበት። እንደዚህ ነው ይቅርታ ማድረግ ያለበት። የምን ስነ ስርዓት ማለት ነው? ስርዓት ቢስ። አሁን ጓደኞችሽን ሰበሰብሽና ይቅርታ ባልሽ፣ ነገ ጠዋት እነሱም ዱርዬ አንቺም ዱርዬ ከእነሱ ጋር አንድ ላይ ዱርዬዎች ሆናችኋል። ምን ማለት ነው? በዙ ይቀጥላል ማለት ነው። እንደዙ ነው የሚቀጥለው። ምኑ ነው እንደዚህ የሚቀጥለው? ምኑ ነው? ምን እናውራ? በቃ አሁንማ እንግዲህ ያው መተናልሳለች። እኔ እኮ ግራ የሚገባኝ የአንተ መቅለስለስ ነው። የምትቅለሰለሰው ዱላ ሳታነሳም እንዴ? አትላትም እንዴ? ዱላ ሳማኝ አይደለም። ምን ማለት ነው ዱላ ሳማኝ አይደለም ማለት? ዝም ብለህ እንደዚህ ማን ትፍራ? እንደዚህ ተጠቀበ። እኔም ታልመታት አንተም ታልመታት ማን ትፍራ? እቺ ልጅ በንግግር ነው እንጂ በዱላ ሰው ይመለሳል? ዱላ መድኃኒት ነው። አንዳንዴ ዱላ መድኃኒት ነው። በርበሬ ነው ማጠን ይችላል። ከሰል አለማቀጣጠሌ ነው እንጂ በርበሬ ነበር ማለት ነው። የትኛው ዶክተር ነው ያዘዘው? ዱላ መድኃኒት ነው። መድኃኒት ነው። እሱማ መድኃኒት ነው። በደንብ መድኃኒት ነው። በቃ ይቅርታ ጠይቃለሁ እኮ። ለምንድን ነው እንደዚህ የምትሆኚው? እኔን ይቅርታ ካልጠየቅሽኝ እያለች እኔን ይቅርታ አይደለም እኔ እኮ አንተ ነበርክ። እኔ እንደውም አንተን ፈርቼ ነበር። የሆነ ነገር ታደርጋታለህ እያልኩ ለአንተ ነበር የፈራሁት። አንተም እንደዚህ የምትቀበል ከሆነ ምን እቺ ልጅ ማንን ትፈራለች? ማንንም ነገ ጠዋት እኮ እንዳትመለስ ነው። ይሄን ስህተት እንዳትደግመው ነው እንጂ እኮ እኔ በመምጣቷ ደስተኛ ነኝ። እና ደስተኛ ከሆንሽ ይቅርታዬን ተቀበይኛ። እኔማ ይቅርታሽን ተቀብያለሁ እኮ። ቢያንስ እሱ ለምን ጓይ አይልም? ለምን ዝም ይላል ነው? ለምን ዝም ትላለህ? እቺ ልጅ አስተማሪ የሆነ ነገር ወይ መምታት ነው ወይ የሆነ ነገር ማድረግ ነው ነው ወይ አንቺ ሲመጣኝ ነገር ሲገባሽ ጭራሽ ምታት ያለሽ እንዴ? እና ግድ ነው። ምን ማለት ነው? እና ታዲያ እንደዚህ ነው እንደመቀበል ያለበት? እሺ ማለት ነበረበት። እኔ ትናንትና እነሱ ደውለው ሲነግሩኝ እኮ ደስ ብሎኛል መምጣትሽ። ነገር ግን ደግሞ አሁንም እችን ስህተት እንደማደግሚያት በምን እርግጠኛ ይሆናል ነው። ለማንኛውም እናቴ አንቺንም ማስለፋትሽ አይደለም። አንቺም ወጥተሽ ነው ያለሽው። ቤተሰቦች መቼ ነው የምትወጪው? በእግዚአብሔር አይባልም ይባላል እንጂ